ባይዘዌ ማለት ነው አንተም ብዬ ማለት ነው ኪዳነ ምሕረትን ስራ የለኝም ልንገርክ ተማሪ ነኝ እና የአንድ ልጅ እናት ነኝ ግን ባለኝ ነገር ሁላ ተመዳድቤያለሁ በዚህ ስቲል ከባሌ ጋር ሳይቀር ወላኔ ተወራረድኩ ጆኒ እንደምታኮራኝ በጣም እርግጠኛ ነኝ እና ልጄም ሳትቀር ነው ባይዘዌ የምታደንቅ እና ታውቃለህ ጓደኞቼ የሚያውቃሉ በጣም እንደማደንቅ ምንድነው እስኪባል ድረስ ማለት ነው እኔ 100 ሺህ ብር አስይዣለሁ 100 ሺህ ብር እግዚአብሔር ምስክሬ ነው ታሸንፋለህ በጣም ነው የምወድህ ቴሌቪዥን እየሰበራችሁ ምንድነው ነገሩ ይሄ ነገር ቶሎ አትሰብረውም ታውቃለህ አድናቂክ ማለትም ቀንደኛ አድናቂክ እንደሆንኩ ከመጀመሪያው ፋይት ጀምሮ ሪፖስቶችን አይተህ ታውቃለህ እያንዳንዱ ስላንተ የሚፖስተው እንትን ላይ ቪዲዮዎች ላይ በቃ ቀርቶኛ አያውቅም በእውነት እጅግ በጣም ነው ማደንቅ በጣም ደስ ብሎኛል ስላስገባ Thank you so much እና በጣም አመሰግናለሁ ባይዘዌ ማለት ነው አንተም ብዬ ማለት ነው ኪዳነ ምሕረትን ስራ የለኝም ልንገርክ ተማሪ ነኝ እና የአንድ ልጅ እናት ነኝ ግን ባለኝ ነገር ሁላ ተመዳድቤያለሁ በዚህ ልክ ማለት ነው አላቅም ብቻ እንደምታሸንፍ እንደምታኮራኝ በደንብ እርግጠኛ ነኝ እስቲል ከባሌ ጋር ሳይቀር ወላኔ ተወራረድኩ ጆኒ እንደምታኮራኝ በጣም እርግጠኛ ነኝ በጣም ደስ ብሎኛል ስላስገባኸኝም ጭምር ማለት ነው ሁሉንም ትበያቸዋለሽ ሁሉንም ትበያቸዋለሽ ብርሽን ደብል ነው ደስ ይለኛል በጣም እርግጠኛ ነኝ መጀመሪያም ኦሬዲ እና ልጄም ሳትቀር ነው ባይዘው የምታደንቅ ሃይ በይ ኢቫን ሃይ በይ ኢቫን ሃይ እና ጆ እሺ ማለትም በምታሸፍነው ነገር ላይ ምንም አይነት ጥያቄ የለኝም ምንም አይነት ጥርጣሬ የለኝም በጣም እርግጠኛ ነኝ በእውነት በእኔ ልክ እርግጠኛ ያለ ሰው ሁላ እስከማይመስለኝ ድረስ ማለት ነው በአንተ ሳይድ የመጀመሪያውንም ፋይት ስታረግ ከንቃተ ህሊና ጋር በጣም እርግጠኛ ሆኜ እስቲ እኔ ጋር ሆቴል አለኝ ማለት ነው ከባሌ ጋር አብረን እንትን የምንለው ማለት ነው አልፎ ሄጄ አግዘዋለሁ አንዳንድ ነገር አያለ እስቲል ከሚመጡ ከስተመር ጋር ወላ ሳይቀር ተመዳድቤ ማለት ነው አሸንፊያለሁ አኩርተኸኛል ምናልባት አላቅም ስክሮል ስታረግ አሁን አይታል ፕሮፋይሌን ልታይ ትችላለህ እያንዳንዱ ቪዲዮ ላይ እያንዳንዱ እንትኖች ላይ ሪፖስቶችን ልታይ ትችላለህ ማርያምን የምሬን ነው ያው that means a lot በጣም አመሰግናለሁ ደስ ብሎኛል ስላወራኸኝ ያው በቃ ምን እንደምላላቀው በጣም ማደንቅ በጣም በቃ እንጃው በቃ ምሽቴን ጥሩ ነው ያደረክልኝ በጣም ማመሰግነው ግን ድምጽ ምንም እየተሰማኝ አይደለም Thank you so much እና ታውቃለህ ጓደኞቼ የሚያውቃሉ በጣም እንደማደንቅ ምንድነው እስኪባል ድረስ ማለት ነው እኔ ባለውበት ቦታ ምንድነው አንቺ ልጅ እስኪባል ድረስ ነው በዚህ ልክ ነው በቃ እንዴት አድርጊ በጣም ነው ደስ ያለ እና እንድታቅ የምፈልገው ደግሞ ሌላ ነገር ምን አለ መሰለክ ይሄ አንተ ስላስገባኸኝ ምናምን ይሿሿ ምናምን አይነት ነገር አይደለም እግዚአብሔር የምር ነው ከመጀመሪያ ጀምሮ በቃ በጣም ስከታተል የነበረው ከመጀመሪያ ፋይት ጀምሮ በቃ እርግጠኛ የሆንኩብህ እግዚአብሔር በቃ ማየት ትችላለህ ከንቃተ ፋይት ጀምሮ ያለውን ሪፖስት ብቻ ማየት ትችላለህ የሆነ ፌክ እንዳትለኝ ማለት ነው የሆነ አሁን ስላስገባኸኝ የሆነ ለሞቅታ እያወራሁ እንዳልሆነ እንድታቅልኝ እፈልጋለሁ ሪል አድናቂክ ነኝ እንደኔ አይነት አድናቂ ማለት ነው መቼ የምታገኝ አይመስለኝም ልንገርክ በዚህ ልክ ኮንፊደንስ ኖሮኝ አወራለሁ እግዚአብሔር ያው በቃ you have as one of my እንደ አድናቂም you have one more ticket አንድ ቲኬት በኔ ስፖንሰርሺፕ ለኢቲኤፍሲ2 ይኖርሻል በጣም አመሰግናለሁ ግን ጆኒ አንድ ነገር መናገር ፈልጋለሁ እዚህ ጋር ማለት ነው
ፋይትን እኔ መከታተል የምችለው እዚህ በቃ ኦንላይን ላይ ሆኜ ነው ባለኝ ነገር ማለት ነው። ሄጄ እንትን ማለት አልችልም። ግን በእኔ ስም ኦልሬዲ አንድ ሰው እንትን ብትልልኝ ደስ ይለኛል። አንተ ደስ ያለህን አንተ ወደህ መርጠህ እኔ እዚህ አይደለሁም ሾኒ የምትባል ነገር ናት ደቡብ ክልል። እንደዛ ከሆነ ችግር የለውም እናመቻቸዋለን። በእሷ ስም as being one of my biggest fans I'm going to be giving away and the ticket as a giveaway ለኢቲኤፍሲ2 በዚህ ሳምንት አናውንስ እናደርገዋለን ለማን እንደሆነ። እሺ ደግሞ ሌላ የምጠይቅ ነገር አለ አንድ ጥያቄ እሺ ካልከኝ ማለት ነው ፍቃደኛ ከሆንክ ኦኬ አንድ ቀን ማለትም ሲመች የሆነ ጊዜ ማለትም ፎሎ ባክ ብትመልስልኝ ደስ ይለኛል። ሲመች ሶዶ ስትመጣ አለም ደግሞ ወደ በሶዶ ስታልፍ ማለት ነው እኔ ቤቴ ልጋብዝ ጓደኞችህም ከሆንክ አንተ በቃ ደስ እያለኝ ማለት ነው። why not the whole team will come ወደ ሶዶ ነው ያልሽኝ? ማለትም የኔ አገር ሾኔ ነው ከሶዶ 45 ኪሎ ሜትር መሰለኝ አይ ቲንክ እንደሳ መሰለኝ ካልተሳሳትኩ እና ትመጣና እኔ ልጋብዝ ቤቴ sure ደስ ይለናል። ቤተሰቦችሽን እንጎበኛለን፣ ስጦታ ይዘን እንመጣለን። ደስ ይለኛል። እሺ ፎሎ አረከኝ? ኦልሬዲ ቅድም ነበር ያልኩት። እሺ በጣም ነው የማመሰግነው ጆ። መልካም እድል እግዚአብሔር እና ማለት ነው ቪዲዮ ልክልሃለሁ ያለውን ድባብ ማለት ነው። በቃ አሪፍ ብዙም ባይሆንም ሆነም አልሆነም ብቻ ያለውን ድባብ ልክልሃለሁ። የዛን ቀን ፋይት የምታደርግበትን እንዴት እንደሆነ እኔ ቤት ማለት እኔ ቤት እኔም ያለውበት ቦታ ማለት ነው። በቃ በጣም ደስ ያለኝ። Thank you I appreciate that. እሺ ጆኒ በጣም በጣም ነው የምወድህ። የምር ታሸንፋለህ ብቻ። ይኸው እኔ 100,000 ብር አስይዣለሁ። 100,000 ብር እግዚአብሔር ምስክሬ ነው። ታሸንፋለህ። በጣም ነው የምወድህ የምር ቁም ምርጥ የአዲስ አበባ ልጅ Thank you የምር ስብና ሁሉ በጣም ነው የማመሰግነው። የምር ቁም ነገር ታሸንፋለህ። 100,000 ብር አስይዣለሁ። ልበላ እርግጠኛ ነኝ እንደማንበላ ሁሉ ማለት እርግጠኛ ነኝ። በጣም ነው የምወድሽ። 20% በቃ ሲቢ አካውንቴ ወይ ቴሌብሬን በቴክስት ልክልሃለሁ። 20% ወደኔ ነው። በእኔ ያሳዛችሁ ሰው ምንም እንዱ 50% 50 እግዚአብሔር ምስክሬ ነው። ይኸው ዛሬ ልደታ ነች። ይኸው ማርያም 100,000 ብር አስይዣለሁ። እዚህ ከጓደኞች ጋር ሻቢት አለችኝ ከነዛ ጋር አስይዣለሁ። እንዴ ይሄ በቃ አለ ሚዲያ ላይ አልሳደብም። በቃ እንዴት እንበላለን አባ እንበላለን። ታሸንፋለህ 99% ታሸንፋለች። እግዚአብሔር ምስክሬ ነው። 100 ለሰው ልጅ ስለማይሰጥ ነው። እወድሃለሁ። ኑርልኝ። በጣም አመሰግናለሁ ስላስገባኝ አመሰግናለሁ። የምር አዲስ አበባ ነው ያለሁት 6 ኪሎ ጋር አንበሳ ግቢ ጋር ሻይ ቤት አለችኝ። ይሄን ነው የምለው። በጣም እወድሃለሁ። እሺ አባ ቴንክ ዩ። መልካም ምሽት። ሰላም ጆኒ እንዴት ነህ? አይ ዶን እንዴት ነሽ ሜላት? If you have any questions about ATFC ስለ MMA ማወቅ የምትፈልጊው ነገር ካለ you have 1 to 2 minutes። አንተ እንደምታሸንፍ ከሰው ጋር ስላዚያስኩ ነው። ስንት አስያዝሽ? 50,000 አስይዣለሁ እና ደግሞ እንደምታሸንፍ እርግጠኛ ነኝ። አታስቡ። እንዲሁም አይ ቲንክ አሁን ማድረግ ያለብን ምን ያስያዛችሁ ሰዎች በሙሉ አንድ ላይ ቴሌግራም አካውንት ክሬት እናድርግ እና ኤግዛክትሊ እንዴት አድርጌ እንደምጨርሰው እነግራቸዋለሁ። አዳራሽተን ሁላችንም እንሸቅላለን በዚህ ፋይት። እንዴ በአምላክ የጎልደን ሃርቨስት ሲኢኦ ደግሞ በጣም ነው ወድ እንዴ ነው ብሮ ታንክ ዩ ሶ ማች ታንክ ዩ ማን ሰላም ቢሾፍቱ
It's amazing, brother. መምጣት አለባችሁ። Guys, yeah, chicken farming partner ያደረኩት ከሱ ጋር ነው. This is my cousin Amlak. We've been working on this for a while now. እና እሱ ነው ሁሉም ነገር እዚያው የሚቆጣጠረው ራን የሚያደርገው። ዶሮቻችን ደርሰዋል. And soon they're going to be market ready. And What's good, JB? What's up? It's Jib. How are you doing? Very good. Johnny Chandanish. How you doing, Habibi? Ladies and gents, let me introduce you. Like ETFC2, my coach, Laikun Brahanu, Brazilian Jiu-Jitsu purple belt, and the head coach and owner of Guardian Ethiopia. Geta. Like it, audio like. They should add that shit, bro. Like, how much? Like, there's like TikTok, 3,000 people here. Let entertain largacho. And the enough is on yellow. Yeah, guys. አሁን ኢትዮጵያ ውስጥ ሜቢ የሆነ ቪዲዮ አይታችሁ ሊሆን ይችላል። የ600,000 ብር ቻሌንጅ ነው፣ የ500,000 ብር ቻሌንጅ። የጋርዲያን ኢትዮጵያ ልጆች የላይክ ተማሪዎች ናቸው። ልጆቹን አሁን እያሰለፉ እንግዲህ ቴክ ዳውን አድርገው እያሰመጡ ተስፋ እያስቆረጡ የሚገኙት. And these kids are going to be በጣም በቅርብ ሰዓት ላይ future champions of MMA in Ethiopia. And if you guys ምለው ደግሞ እዚህ ላይቭ ላይ ላላችሁ ፋይተሮች ነው ስትራይከሮቻችን. If you want to have a chance, you need to start grappling as soon as possible. Like grappling catch up ለማድረግ በጣም ከባድ የሆነ ማርሻል አርት ነው. የጋርዲያን ልጆች ደግሞ ስትራይኪንግ የሚችላሉ። ከዛ ስትራይኪንግ ላይ ሲያሸገው ወደ መሬት ይወስዷቸዋል። ከዛ በኋላ መሬት ላይ አድክመው ስትመለሳቸው ስትቆሙ you're not the same guy that cage ውስጥ ተመልሶ የገባው in the first round. And then በስትራይኪንግ ይቀጠቅጧቸዋል. So you guys need to start preparing, guys. ኢንቨስት ማድረግ አለባችሁ ገና at a very important በሆነ ሰዓት ላይ. But how was your day? Laikun በአምላክ and Melat, sorry. What I'm saying. ምነው ጭራ አለ? ምነው ጸጥ አላችሁ? How's my voice by the way? በደንብ ይሰማል? ሰው በአንተ በኩል ቤት አያረጉ። What do you predict ለETFC2 like? ETFC2 ከመጀመሪያ ንቃተ ህሊና versus ሮቤል እሺ በይለፈኝና እሺ ኢንትረስቲንግ እናርገው። ኢድሪስ versus ቦይካ ኢድሪስ ነው የሚሆነው ግራውንድ ኤንድ ፓውንድ። ኢድሪስ በግራውንድ ኤንድ ፓውንድ። ኢድሪስ በጣም አትሊስት ሞክረዋል እንዲባሉ እንኳን. How do you assess the difference between I think it's going to be an easy matchup ምክንያቱም I don't think people understand የስኪል ጋፑን. It's just የሚሰሩት ቪዲዮዎች ይሏቸዋል ያታልሏቸዋል መሰለኝ። አዎ ያታልሏቸዋል ብቻ ሳይሆን ደግሞ እኔ ፐርሰናሊ ቃላብን ከ3 ጊዜ 4 ጊዜ በላይ ወደ አትሊስት ሚኒመም 4 ጊዜ በብራዚሊያን ጂጂትሱ ኮምፒቲሽን ገብቶ ሲወዳደር አይቼዋለሁ እና there's a level of delusion like every 3 months or so he doesn't do any training ክላስ አይመጣም ትሬን አያደርግም ምንም አይነት ኤክስፒሪየንስ አያካብትም ግን በየ3 ወሩ ከዋይት ቤልቶች ጋር ገብቶ ይወዳደራል ነው ገብቶ ሲወዳደር ግን እንደሱ 2 ወር 3 ወር የሰሩ ሰዎች ጋር ነው የምናስገባው ኔክስት ታይም ሲመለስ መጀመሪያ የተወዳደራቸው ሰዎች ኦልሬዲ ችሎታቸው ጨምሮ advanced የሆነ ብራኬት ላይ ነው የሚወዳደሩት እሱ so that means every single time ሲመጣ አዲስ ጀማሪ ሰው ነው የሚወዳደረው and every single time he loses አንድ ቀን አሸንፎ because of course ላላጠናችሁት ፈተና እንዴት ታልፋላችሁ now Titan is like top 10 in Ethiopia በጣም ጎበዝ ነው when it comes to this MMA stuff when it comes to grappling his boxing his power ግን የስኪል ጋፑ is so wide
በዚህ 3 ወር ውስጥ ከማን ጋር ነው ቃላብ ትሬን አድርጎ አሁን ሜቢ የሱ ቲክቶክ ፔጅ ላይ አሪፍ ድሪሎች እየሰራ አይታችሁ ለጥፎ ሊሆን ይችላል። ግን ሪዚስት የሚያደርግ ኦፖነንት ላይ እነዚህ ነገሮች መስራት በጣም ከባድ ነው። ያ ሰውዬ ቆሞ እነዚህ ነገሮች እንዲያደርግበት እየፈቀደለት ነው። that's why ቃላብ looks cool ቲክቶክ ላይ ሲታይ። ግን in reality ሰውየው አይፈቅድልህም። ስልኬ 2% ነው። አይ እሱ ብቻ ሳይሆን አይ ቲንክ እንትኑንም ሰው አንደርስታንድ አያደርገውም። ላይክ የምንድነው ስሙ የእድሜውም ጉዳይ ያንግ መሆኑ ኤክስፕሎሲቭ መሆኑ ጠንካራ መሆኑ ምናምን I'll give that to Kalab. Yeah, he's very athletic. በጣም ሞባይል ነው፣ በጣም አጃይል ነው፣ ሰውነቱ ይታዘዝለታል። ግን at the end of the day እንቃቴሊና ከኔ ጋር ፋይት በሚያደርግ ሰዓት በሁሉም አይነት መስፈርት I think physical capability he had more mobility, he had more flexibility, he had even dare I say more strength, but you know ኪሎአችሁ ተመሳሳይ ከሆነ you know the strength is not going to make the athleticism because Titan is also very athletic. Titan is also very agile. Allah. Yeah, as soon as you get talent, yeah, Titan እንትን ምንድነው physical ability በጣም he's capable. Bro, respectfully, don't insult Robel. Nobody talked about Robel. We literally just said you laughing. እንዴ እንደምን አላችሁ? እስከ መሐመድ እንዴት ነው? ሌኩን ቢዝነስ አለን እንዴት ናችሁ? ያለን ምንድነው እያየን ያለነው ነገር? ጆኒ ቴሌቪዥን ምናምን እየሰበራችሁ ምንድን ነው? ከተማው እየተበጠበጠ ነው በእናንተ ጉዳይ። ነገር እየሰበራችሁ ቴሌቪዥን እየሰበራችሁ ምንድን ነው ነገሩ? ይሄ ነገር ቶሎ አትሰብረውም? ይደርሳል። መቸኮል አያስፈልግም። እንደኔ የጓጓ ሰው የለም። ግን በደንብ ማሪኔት ሲያደርግ more satisfying it will be. ብዙ ቲቪዎች አለቁ እኮ ታዲያ ምንድን ነው ከዛ በፊት? አዎ እኔም on behalf of human beings I'd like to apologize for the TVs that were affected in this process. I take full responsibility. አንተንም እየወቀስን ነው። ጠረጴዛው Yeah, bro. Like how many days left now? I'll be honest with you. They had a lot of. There was a misunderstanding. We weren't supposed to be like ሁለታችን በአንድ ሰዓት መቅጠር አልነበረባቸውም። ግን እሱ አርፍዶ መጣ። እኔ በምቀረጽበት ሰዓት ጫጫታ ጀመረ። It just so happens the camera guys were right there in the perfect time. ግን የሆነ ሰዓት ላይ አይኖ እኮ ከ3 ሳምንት በኋላ ኬጅ ውስጥ እንደምንገናኝ but something just took over me. like እዛው በቃ የሆነ ነገር ማድረግ አለብኝ። like እዛ ሩጦ ሊቀጠቅጠው የነበሩ ሰው ጆኒ አልነበረም። they were holding me back ለአራቱ ነው at some point. ግን እኔ እንደውም እያሰብኩ ነበር this thing have to stop before the fight. throwing hands have to stop or የሆነ ፔናልቲ መኖር አለበት for that. አሽቃባጭ አንተ ደግሞ አንድ 4 ወር UFC ሰራና አሁን በቃ ሩል ማን ሆንክ? No, it's not about that. Yani, for example, በጣም ተቀይራል። እዛ ከሄድክ በኋላ እንዲሁም ክፍያው በዛ ማለት ጀመርክ። It have to be professional. Maybe እዛ ቀን አሁን ሮቤል ተጎድቶ ቢሆን ኖሮ ምናምን it's going to be bad. Yani. ምን? Imagine አንተና ሴዶ ፊት ለፊት ተገናኝታችሁ ቢሆን አሁን it's not going to be good. Yeah, because for the point for one point and one point only. The fact that we're getting paid to do this is a privilege. But at the end of the day, bro, I just want to fight. Whether it's in the ring, whether it's in the cage, if I fight, and I don't get paid. ችግኝ ስተክሉ ልትፈሳፈሱ ነው ነገር እኔ መሄድ አይመስለኝም። because like 3 ሰዓት ላይ my strength and conditioning coach እየጠበቀኝ ነው። so ሊጋጭብኝ ይችላል። ቀበና በጣም ሩቅ ነው ከቦሌ
እና መገናኛ ለመገናኛ ነው አይደል? አይ ቲንክ ሶ ለመገናኛ መሰለኝ ቀበልና ቦሌና መገናኛ እንዴት ነው ብሎ አራር ነው ብዙ ማለት ወይ ሜቢ በጠዋት 12 ሰዓት ነው ዘይጄ ዋክስ አረግ ራሴን ቀርጬ እመለሳለሁ። በቀሉ ይታለች እያለ ይመጣል። ሃውስ ትሬኒንግ እንዴት ነው ዝግጅት ግን? ዝግጅት is going amazing። በጣም ሰብሚሽን ኖክአውት most probably ቢፈጠረው ምን ይሆን ይችላል? The most painful type of pressure እና ደግሞ the most devastating type of submission። በአሁኑ ሰዓት እኔ ለቾክ አልሄድም፣ ለጆይንት ሎ መገጣጠሚያ ላይ ነው ፎከስ ማድረገው። ሙሉ ካምፔን ደግሞ እሱ ላይ ነው። በቃ አይምሮዬ በሙላ መንገድ ላይ ሬስቶራንት ውስጥ ሰው ዌተር ሻይ ሲያቀርብልኝ ኪሞራል አረጋት ሞክራለሁ። This is actually becoming a problem። በጣም አይሶሌትድ መሆን አለብኝ ከብዙ ሰዎች። ይህ ነገር በጣም እያስቸገረ ነው። ኦኬ እሺ፣ ከፋይቱ በኋላ እንዴት ነው? ሃንድ ሼክን ጠብቅ ወይስ ምን ትላለህ? ከፋይቱ አንድ ሳምንት በኋላ ኮንሰርት ይጣላል። ዘፈኔ ሰማሻታል? ከፋይቱ በኋላ ከሴዶ ጋር ነው እንጂ ከሴዶ ጋር እንዴት ነው? ሰላም የሚኖር ይመስላል ወይስ አይመስልም? ፋይት እንግዲህ ከካው ጀምሮ ከአርብ ቻሌንጆች ጀምሮ ከፍራይዴይ ናይት ቻሌንጆች ጀምሮ የተጠበቀ ፋይት ነው። ኢፍ ዩ ሪሜምበር ኤቭሪ ፍራይዴይ ካው ቻሌንጅ ራሱ ኢንቫይት እናደርግ ነበር። ኢፍ ዩ ሪሜምበር ከዛ ያን የ3 ዓመት 4 ዓመት ና እንለው ነበር እና አንድ ሺህ ጠብቅ ወይስ አንጠብቅ? እኔ እውነት ለመናገር ማለት ነው ንቃተ ህሊና በፊት ይመቸኝ ነበር። ራሱ የሆነ ፋይት ልናደርግ ቢሆን ራሱ ህሳስል ጸባዩ፣ ዲስፕሊኑ፣ የዋህ መሆኑ ምናምን በቃ አይ ካን ሲ ዳት አለ። ስለዚህ ከፋይቱ በፊትም ተናግሬያለሁ። እኔ ከንቃተ ህሊና ጋር ራይት አፍተር ዘ ፋይት ጓደኛ ያደርገዋለሁ፣ ትምህርት ቤት ያምጥቼ አስተምረዋለሁ ብዬ ነበረ ቢፎር ዘ ፋይት አክቹዋሊ ሃፐንድ። ግን with Sedo I don't see that happening. Like I don't even think ሲሸነፍ ሽንፈቱን በሀምብልነት የሚወስድ እዛው ሊወራጭ ይሞክራል። ምክንያት ሊደረድር የሚሞክር ይመስለኛል። and I feel like በሁለታችን መሀል ያለው ቢፍ ፓርት 1 ፓርት 2 ፓርት 3 ይኖረዋል። ገና እንፋለማለን ከዚህ በኋላ። በትሪዮሎጂ ካልሆነ አያልቅም ነው፣ ግን በትሪዮሎጂ ነው የሚያልቀው። በትሪዮሎጂ ለማድረግ ግን ሴዶ አሁን ለምሳሌ ትንሽ ይቸገራል። አሁን እቺን 2 ዓመት ወይ 1 ዓመት ከስፖርት ውጭ ይሆናል። ጉልበቱ ሰርጀሪ ተደርጎ ወይ ደግሞ ትከሻው ከተሰበረ ደግሞ ትከሻው ሰርጀሪ ተደርጎ ወደ ትክክለኛ ማንነቱ ሲመለስ መቼም ወደ ድሮ ሴዶ አይመለስም። የድሮ ሴዶ ደህና ነገር ሆኖ ሳይሆን በቃ ላይክ ኦልሬዲ ወርዷል፣ ወደታች የበለጠ ይገፋል። ሞስት ፕሮባብሊ ይገፋል ስላችሁ ትከሻው ወይ ጉልበቱ በስነስርዓት ሂል ማያደርግ ከሆነ ተመልሶ በቃ አንዴ ከተሰበረ በኋላ መገጣጠሚያ ሰርጀሪ ቢደረግ ራሱ ትንሽ ሊራመድ ይችላል። ግን ኪክ ማድረግ ምናምን አይችልም። በቃ የዘላለም ማስታወሻ from me to you ሴዶ። ሞስት ፕሮባብሊ ያው እያልክ ያለው አሸንፈዋለሁ ኤንድ ሂል ኮምፕሌን ያደርጋል በጣም ኮነር መግሬገር እግሩ ሲሰበር ትዝ አይልም? ፕሪዲክት ተደርጓል። አስቀምጡት፣ ሪከርድ አድርጋችሁ ለታሪክ ይቀመጥ። ይሄ ነገር ሪከርድ አስቀምጥ። ቀድሞ ተናግሯል። ግን ያው ጸባይ ካሳመረ ፊዝ ሀምብል ምናምን አይ ዶንት ማይንድ ቲቺንግም እኮ። ግን አይ ፊል ላይክ የሆነ ኢጎ ያለበት ይመስለኛል። እንደ ኖርማል መሆን የሚችል አይመስልም። የሆነ ተቀምጠ ፊት ለፊት ሳናገረው በቃ የሆነ አላ ሰም ፒፕል ዝም ብሎ ኢንሴኪውር ናቸው። በቃ they can't chill out, they can't be like hey bro what's up what do you have for lunch today ስትለው አንተ እኮ ሴት ነኝ ማቶ ኪሎ ወጥተህ ነው ለምን ብትጠይቀኝ ነገር like bro ባንቻለም ታወራለህ እንዳብዬ ይትባል ባንቻለም ነው የምታወራው። that was actually funny። ስማ Yeah. What would you feel, Muhammad, if you woke up one morning, okay, and now you're all of a sudden you're a Sedo fan? And yeah, like, you think I'm that stupid? ሰማችሁ? Muhammad, by the way, guys, UFC ጂም ውስጥ ነው የሚሰራው። የጁጂትሱ ኮች ነው። ለማታውቁት ፎሎ እያደረጋችሁ እና የሴዶ አድናቂ የሆነ ጠዋት ስትነሳ በቃ ሴዶ ኦል ኦፍ ዘ ሰደን
የሆነ ነገሩ ይመቻል። ምን እንደሆነ ግን ልታውቅ አትችልም። why do I like this guy ትላለህ? Why do you think people like Sendo? They don't know. እኔ አንዳንዴ የምራቸውንም አይመስለኝም። እኔ አላውቅም። It's not about liking. It's about the truth, you know. I think they hate me more than they like him. Maybe. They don't like him. They just hate me. Like because I tried to cool. Yeah, of course. Sendo and the entertainer, but I'm ይመቸኛል እውነት ለመናገር. As an entertainer, of course, he's very likable. ያስቃል. He's a comedian. But as a fighter, to the point where you're gonna put your own money. After ያገኘሁን ገንዘብ on Sendo? Come on, bro. Trust me, man. There are people out there. Especially ደግሞ 1 ሚሊዮን ብር ምናምን ቤት የሚያደርጉ ሰዎች. If you have the capacity to make 1 million, how bad of a business decision would you have to make for you to bet on Sendo? እንዴት ነው 1 ሚሊዮን ብር የማግኘት ችሎታ ያለ ግን like you can't basically be like okay Sendo. And then at the same time ደግሞ he's also super athletic, super agile, super flexible. እነዚህ የፊዚካል አትሪቢዩቶች I don't know about agility ግን ቃል አላቸው። at least ጠንካራ ነው. he's not weak. he's an athletic የሆነ ኢንዲቪጁዋል ነው። ግን በእርግጥ በግራፕሊንግ ላይ ያላቸው ጋፕ በስትራይኪንግ ላይ ራሱ አይገናኙም እኮ ግን በስትራይኪንግ ራሱ ቢቀራረቡ በግራፕሊንግ ያለው ጋፕ is just too much. once Titan takes him down ያኔ ቁሞ ሪዚስት የማያደርግ ጀለስ ላይ የምትሰራቸው ሙቮች እንደማይሰሩ ያውቃል። ሁለተኛ ላይ ደግሞ I see the moves that he's doing as someone I feel like I understand grappling በስነ ስርዓት in Ethiopia. One of the people understand ከሚያደርጉት ውስጥ and I can see things being done in grappling and do them immediately without having to. He's doing it like taekwondo moves, you know, የተጠና ፓተርን እንጂ it's not like እንደ እንትን አይደለም የሚሰራ ያለው እንደ ጂጂትሱ አይደለም። He's doing it like an art. Because ታይታንን ለማሸነፍ ልንገራችሁ guys, ታይታንን ለማሸነፍ እኔ ለማሸነፍ you have to train with people that have የኛ ስታይል በእኛ አግሬሽን በእኛ ችሎታ በእኛ oh shit what's that like is this it okay but that was a nice break man በአምላክ የታበደ ነው